አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ጓደኞቼ የፀሐይ ዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ወላሂ ሰብስክራይብ የምታደርጉ ላይክ የምታደርጉ በጣም ነው የማመሰግነው። በዛ አጋጣሚ ግን ዛሬ የሆነ አምባሻ አምሮኝ ሊጣ ቦካሁኝና ትንሽዬን በዚህ በመጥበሻ እየጋገርኩ ልጋግር አሰብኩኝና እስኪ ብቀርጻትና ወደ ዩቱብ እንደው አንዳንዴ የመዳም ቅመሙ የደበር ያላቸው ጋገር አድርገው እንዲበሉ ብዬ ሊጡን ሳቦካ አልቀረጽኩትም፣ ስጋግር ቀረጽኩት ማለት ነው። እና አንዳንዴ ዱቄት እያለን ወላሂ ዱቄት እያለን የምንሳነፍ ልጆች በመዳም ቤት ያለን ምግብ ምናምን የሌለው አንዳንዴ ይምር ሲለን አምባሻ በቀላሉ እንደዚህ ቡክት አድርገን ማለት ነው ቡክት አድርገን እንደዚህ ብንጋግር በሻይ ብልት ብናረግ ማለት ነው በጣም ደስ ይላል። ወላሂ ግግር አረጌ በመጥበሻ ግልብጥ አረኩት ማለት ነው። እና ድክም ስለሚለኝ ነው እንጂ በጣም አምባሻ በጣም ነው የምወደው። ግን ያው ይደክመኛል አንዳንዴ ማለት ነው። ያው እንደዚህ በነገራችን ላይ ቪዲዮ እንዳይረዝም አጠር አድርጌ ነው የቀረጽኩት። ይኸው ገለበጥኩት፣ ሳህን ላይ ያደረኩት። ትኩስ ነው በነገራችን ላይ ማለት ነው። ግን ትኩስ መብላት አልወድም። ትኩስ ከበላሁኝ ያቀረኛል ማለት ነው። እና ወዶቼ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ኮሜንት ቤተሰብ እንሆን እና ደግሞ ምንድነው የአማርኛ አምባሻው ሲያምረኝ ዘይት መለቅለቅ አምሮኛል ማለት ነው። ይዩት እንደዚህ ፍትህትክ ያለ ነው። በጣም ነው የሚጣፍጠው። በጣም አልቦካም፣ አፍለኛ ነው። አሁን ይሄንን እንዴት ነው በሻይ ነው የምበላው ጀማ፣ በሻይ ነው የምበላው። በነገራችን ላይ ሊጡ አቦካክ ያው ታውቁታላችሁ እንግዲህ ያው ኢትዮጵያ ባህላችን ነው። እንትን ነው ትንሽዬ ስኳር፣ ጨው፣ ከዛ ኸላስ ዘይት ማለት ነው ያደረኩበት። ዘይት ትንሽዬ ጨው አረኩኝ፣ ኸላስ ቡክት አረኩኝ። ከዛ ኸላስ ምንም የጨመርኩበት ነገር የለም ማለት ነው። ትንሽዬ ፒከን ፓውደር ነው ምናምን የሚባለውን ትንሽዬ ያረኩበት ማለት ነው። ከዛ ኸላስ አሁን ምንድነው የማደርገው? በዘይት ልለቀለቅ ነው ያ ጀማዓ። በርበሬ የኢትዮጵያ በርበሬ ነው፣ የኢትዮጵያ በርበሬ ነው፣ የአረቦቹ እንዳይመስላችሁ ማለት ነው። የኢትዮጵያ በርበሬ ነው። በስነ ስርዓት ዘይት አደረኩበት። ከዛ ልቅ አድርጌ ልበላ ማለት ነው። ግን ሁሉንም አይደለም የምመለቀልቀው፣ ያኔ በዘይቱ የበዛውን አልወድም ብዙም። አሁን ለአምሮት ያክል ነው እንጂ ማለት ነው። ለአምሮት ያክል ነው። ያው ትንሽዬ ጫፍ ላይ ነው ለቅለቅ የማደርገው እንጂ በሻይ ነው ሌላውን ኖርማሉን የምበላው ማለት ነው። ውዶቼ እስኪ ሰብስክራይብ አድርጉ፣ ቤተሰብ እንሁን፣ አብረን እንደግ፣ እንበረታታ እላለሁኝ። እና በድጋሚ ደግሞ አንድ ቪዲዮ ከቻልኩ ድረስ ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው ቪዲዮ ተገናኘን ድረስ ደህና ሁኑልኝ ውዶቼ፣ እወዳችኋለሁ። ሀገራችን ሰላም ትሆኑልኝ። በጣም እወዳችኋለሁ፣ አከብራችኋለሁ። ማይ ፋሚሊ እወዳችኋለሁ። ባይ